ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ አንድ ፍሪ ካሽ የሚባል ዌብሳይት ይዤላችሁ መጥቻለሁ። እንደዚህ አይነት ጠቃሚና የሚጠቅሙ አፕሊኬሽኖችና አንዳንድ ስለ ወቅታዊ የሚለቁ መረጃዎችን ለመከታተል ፎሎና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ጉዳዩ ስንገባ በአሁኑ ሰዓት ብዙ የኦንላይን ስራዎች አሉ። ማለት የምንሰራቸው ስራዎች ገንዘብ ይከፍላሉ ወይ አይከፍሉም የሚለው ነገር አብዛኛው አጠራጣሪና አድካሚ የሚሆንበት መንገድ አለ። አሁን ግን እኔ አንድ ይዤላችሁ የመጣሁት ፍሪ ካሽ የሚባል አፕ ወሳኝና በጣም ጠቃሚ የሆነ አፕሊኬሽን ነው። ስለዚህ ደስ የሚለው ነገር ደግሞ ሚኒመም ዊዝድሮ አለው። በትንሹ መጠቀም ትችላላችሁ። ማለት 0.50 ዩኤስዲ ከደረሳችሁ በክሪፕቶ ከረንሲ አማካኝነት ይህንን ገንዘብ ማውጣት ትችላላችሁ። ስለዚህ አድካሚ አይደለም ማለት ነው። ብዙ እንትኖች አሉ፣ የጌም አሉ። ነገር ግን ተጫውተ ቢያንስ $10 ከ$15 ምናምን ከዛ በላይ ካልሆነ አይሰጡም። ይሄ ግን እንደ ፍላጎታችን እኛ የሰራነው 0.50 ዩኤስዲ ማውጣት እንችላለን እንፈልጋለን ካል ይሄንን ባይናንስ እና ባይቤትን በመጠቀም ቀጥታ ወደ ዋሌታችን ማስገባት እንችላለን። ይሄ ደግሞ አስደሳች ነገር ነው። ስለዚህ አሁን ወደ ጉዳዩ እንግባና የምትመለከቱት አፕሊኬሽን እቺ ፍሪ ካሽ ትባላለች። እንደምትመለከቷት ነች። ስለዚህ እቺን ደግሞ ለማግኘት እኔ ቴሌግራም ውስጥ ትገባላችሁ። ፍሪ ታች ብላችሁ ታገኙናላችሁ። እና ላይክ እና ኮሜንት እንዳይረሳ። እንግዲህ አበረታቱን። እንዴት ፍሪው ታች ብላችሁ ከገባችሁ በኋላ የኔን ቻናል ታገኛላችሁ። እኔ ቻናል ላይ ፖስት አድርጌዋለሁ። ይሄው ከዛ እንዴት ትጫናላችሁ? ስትጫኑ ቀጥታ ዳይሬክት ወደ ፕሌይ ስቶር ነው የሚወስዳችሁ። ይሄንን አፕ ለማግኘት ደግሞ እናንተ ቀጥታ ምን መጠቀም አለባችሁ? ፕሌይ ስቶር ላይ ገብታችሁ ፍሪ ካሽ ብላችሁ ፕሌይ ስቶር ላይ ፈልጉት። ከዛ ታገኙታላችሁ። ወይም ደግሞ እኔ ቴሌግራም ላይ አስቀምጠዋለሁ እና ዳይሬክት ሲገቡ ሳይን አፕ አድርጉኝ ነው የሚላችሁ። ሳይን አፕ ስታደርጉ ደግሞ በጂሜላችሁ ሳይን አፕ ታደርጋላችሁ እና በኔ ሪፈራል ስትገቡ ደግሞ 0.5 ይሰጣችኋል በአንድ ሰው ሪፈራል ስትገቡ። ከዛ ኢንተርፌሱ ይሄን ይመስላል። እንደምታዩት በጣም ደስ የሚልና ማለት እስካሁን አሉ ብለን ካየናቸው አፕሊኬሽኖች በጣም ይጠቅማል ወደፊትም ብለን የምናስበው አፕሊኬሽን ይሄ ነው። ስለዚህ እዚህ ጋር ባለው ጌም ይሄንን ጌም ከጨረሳችሁ $2 ከምናምን ታገኛላችሁ። አጠቃላይ ደግሞ $20 አለው። ስለዚህ በሌቭል አለው እና ይሄም አለ። የምታዩት አንዳንዱ ቪዲዮ በማየት ፎሎ በማድረግ ራሱ የምታገኟቸው ነገሮች አሉ። እዚህ ውስጥ ስትገቡ በብዙ ነገር ነው የምታገኙት። ሪዋርድ አለው ተጨማሪ። በሪዋርድ ገብታችሁ ይሄን ትገቡና ለምሳሌ ይሄን ፔጅ ፎሎ ማድረግ ቲክቶካቸውን ፎሎ በማድረግ እንደዚህ ገብታችሁ የእነሱን ቲክቶክ ገብታችሁ ፎሎ ታደርጋላችሁ። ስለዚህ ለእናንተ ደግሞ ኮይን ይሰጣሉ ማለት ነው። እና ስፒንም ጭምር አላቸው። ስፒን ደግሞ ስታረጉ በዘለክ እኔም ከእናንተ ጋር ብሬ ፎሎ ላድርጋቸው። በጣም ደስ ያለኝ አፕሊኬሽን ነው። ማለት ብዙ አፕሊኬሽን ፎሎ አድርገናል፣ ተመልሰናል። ፎሎ ስታደርጉት ደግሞ እናንተ ባላንስ ይጨምራል። አሁን እኔም ከእናንተ ጋር አዲስ ነው ይሄ እኔም የከፈትኩት። ስለዚህ እናንተም ተጠቀሙበት። ቀጣይ ደግሞ እንዴት ነው ዊዝድሮ ማድረግ የምንችለው የሰራ ነው የሚለውን ቪዲዮ ጥርት አድርጌ በአማረ መልክ አቀርብላችኋለሁ። ለድምጽ መቆራረጡና አንዳንድ ነገር ላጋጠማችሁ በጣም ይቅርታ። እንግዲህ ያው ያለ ኮምፒውተር ነው የምንሰራው፣ በዛ ነው እና ሶሻል ሚዲያችሁን